ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዳያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። የዛሬው ዝግጅት ፊት ለፊት ስክሪናችሁ ላይ እንደምትመለከቱት ህጋዊው የቤት ውስጥ ድብደባ ይላል። ዶሜስቲክ ቫዮለንስ ቤት ውስጥ የሚደርሱ ጥቃቶች በተለያዩ የማህበረሰብ ክፍሎች ውስጥ የሚንጸባረቅ በተደጋጋሚ በተለያዩ ተቋማት ይህ ነገር እንዲቆም ብዙ ውትወታ ማንቃት ስራዎች ቢሰሩም በተለይ በሀገራችን እንደነዚህ ያሉ ነገሮች የሚፈጸሙት በሚዘገንን ሁኔታ ነው። በዚህም ሀገር አሜሪካን ሀገር መጥተው እንደነዚህ ያሉ ተግባራትን የሚፈጽሙና ህይወታቸውን ለአደጋ ያጋለጡ የሰውንም ህይወት እስከ ማሳለፍ ድረስ የደረሰ ጥቃት ሲፈጸም አይተናል። በተለያየ ጊዜም እየተፈጸመ ነው። ወደፊትም መፈጸሙ ስለማይቀር በዚህ ላይ አሜሪካ ያሉ ወገኖቻችን ምን ሊማሩ ይገባል? አገር ውስጥ ያሉትስ? ይህንን እንመለከታለን። ለዚህ ደግሞ ትክክለኛውን ባለሙያ አግኝቻለሁ። ወይዘሮ ትዕግስት እንየው ከዚህ በፊት በኢትዮጵያ ውስጥ በተለያዩ ሙያዎች በተለይ በህግ ባለሙያነት በማገልገል ከ2000 እስከ 2006 ዓመተ ምህረት የኢትዮጵያ ህግ ባለሙያ ሴቶች ማህበር የሐዋሳ ቅርንጫፍ ቢሮ አስተባባሪ በመሆን ጠበቃና የሰብአዊ መብት ተሟጋቹ ነው። ለሴት እህቶቻችን ለእናቶቻችን ይህንን ሙያ አገልግሎት ሰጡ ነበረ በአገር ቤት። ከዛ በኋላም ደግሞ የቢግ ብራይት ኢሜጅ ፎር ጄነሬሽን የተባለ ድርጅት መስርተው አቋቁመው አስተዳዳሪ ሆነው አገልግለዋል ለ7 አመታት። በአሜሪካ ደግሞ በቺካጎ ከተማ ከ2015 ዓመተ ምህረት ጀምሮ በዚሁ የቤት ውስጥ ጥቃት ላይ በማማከር ተሟጋጅ በመሆን ሰርተዋል። አሁን ደግሞ በሜትሮፖሊታን ፋሚሊ ሰርቪስ ውስጥ እና በቺካጎና አካባቢው እንዲሁ ይሄንኑ ተመሳሳይ የሙያ አገልግሎት እየሰጡ ይገኛሉ። ወይዘሮ ትዕግስት እንየው ዳያስፖራ ሚዲያ ኔትወርክ ለማህበረሰባችን የሚሰጠው ጥቅም ስላለ ያንን የሚመለከቱ ሰዎች ይህን ሊማሩ ይገባል በማለት ፈቃደኛ ሆነው እንግዳ ስለሆኑ ከልብ አመሰግናለሁ። እኔም አመሰግናለሁ ካሳሁን፣ እግዚአብሔር ይስጥልኝ ይህንን እድል ስላመቻቸህና በዚህ ችግር ውስጥ ያሉ ሰዎች እውቀቱን እንዲያገኙና ያሉትን ሰርቪሶች ወይም አገልግሎቶች እንዲያገኙ ሁኔታዎችን ስላመቻቸህ እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ቀደም ብዬ የተወሰነ ፕሮፋይል ያገኘሁትን ለተመልካቾቻችን ገልጫለሁ። ወደ ዶሜስቲክ ቫዮለንስ አሁን እንኳን እኔና እርሶ በመናወራበት በዚች ሰዓት እንኳን ኢትዮጵያ ውስጥ ማህበራዊ ሚዲያ ላይ በከፍተኛ ሁኔታ መወያያ ርዕስ የሆነው ይሄው ዶሜስቲክ ቫዮለንስ ነው። ሰሞኑን ከአንድ ሙዚቃ አቀንቃኝ ጋር እጮኛ የነበረች ጓደኛ የነበረች የፍቅር ጓደኛ የነበረች ወጣት ቀነኒ አዱኛ የምትባል አዲስ አበባ ከፎቅ ላይ ራሷን ጥላ ወይም ወርውራ ገደለች፣ ሱሳይድ ፈጸመች የሚል ዜና ተሰራጭቶ ነበር። ከዚሁ ጋር ተያይዞ ታዋቂው ሙዚቀኛ አንዱዓለም ጎሳ ፖሊስ ለምርመራ ብሎ እስካሁን እስር ቤት ነው የሚገኘው። ከዛ በኋላ ግን ዴቨሎፕ ያደረጉ በሂደት የመጡ ዜናዎች እንደሚያሳዩት ድብደባ እንደሚፈጸምባት ፎቶዎች ጭምር እየወጡ ነው። ይህንን በመቃወም ማህበራዊ ሚዲያ ላይ የተለያዩ ሰዎች ድምጽ ለመሆን እየሞከሩ ነው። የሚለወጥ ሰው አለ፣ ይለወጣል ብለሽ በመታገስ ህይወትሽን እስከማሳለፍ አትስጪ የሚሉ ሴቶችን የሚቀሰቅሱ ወንዶችን ደግሞ ይሄን የሚፈጽሙ ወንዶችን የሚያወግዙ ጽሁፎች እያነበብኩ ነውና ጉዳዩ ስር የሰደደ ስለሆነ ነው። በዚህ ላይ እስቲ መጀመሪያ ለረጅም ዓመት ያካበቱትን ልምድ በደንብ ዘርዝረው ይንገሩን። ኢንትሮዳክሽኑ መግቢያው እሱ ይሁን። እሺ፣ አመሰግናለሁኝ ካሳሁን። ያው ቅድም እንደተናገርከው እኔ የህግ ባለሙያ ነበርኩኝ ኢትዮጵያ እያለሁኝ የህግ ባለሙያ ሆኜ
ህግ ትምህርት ከአዲስ አበባ ዩኒቨርሲቲ በዲፕሎማ ከዛ ቀጥሎ ደግሞ ከሐዋሳ ዩኒቨርሲቲ በህግ የመጀመሪያ ዲግሪ አግኝቻለሁ። ከዛም እንግዲህ የሐዋሳ የኢትዮጵያ ህግ ባለሙያ ሴቶች ማህበር የሐዋሳ ቅርንጫፍ ቢሮን እኔ ነኝ የከፈትኩት። መጀመሪያ ያው አልነበረም ቢሮ እንድመሰርት ተልኬ ከአዲስ አበባ ተቀጥሬ ሄጄ በ2000 እንደ ኤሮፓውያን አቆጣጠር በ2000 ዓመተ ምህረት መሰረትኩኝ የከፈትኩ ቢሮውን። ከዛ በኋላ እንግዲህ በጣም በርካታ ስራዎች ስሰራ ነበር እዛ። በክልሉ ውስጥ የቤተሰብ ህግ ማሻሻያ ሲደረግ የህግ ማሻሻያ ውስጥ ተሳትፍ ያለውኝ የቤተሰብ ህጉ ሲረቀቅ፣ ከዛም እንግዲህ የወንጀል ህግ ሲቀየር በወንጀል ህጉ የመቀየር ሂደት ላይ ተሳትፎ ካደረጉት የህግ ባለሙያዎች እና የኮሚኒቲ አክቲቪስቶች በሰዓቱ የነበሩት ከነሱ ውስጥም አንዷ ነበርኩኝ እና ያው ለ6 ዓመታት ያንን ኦፊስ ራን አድርጌያለሁኝ፣ ሰርቻለሁ። ከዛ በኋላ እንግዲህ በነበረው ሁኔታ የኢትዮጵያ ህግ ባለሙያ ሴቶች ማህበር የህግ ምክር አገልግሎት ነው የሚሰጠው። የጥብቅና አገልግሎት ራሱን ለማቆም ጠበቃ በቂ ስላልነበረ እና ያው አገልግሎቱን ደግሞ በነፃ ለመስጠት ፈቃደኛ ብዙም ስለማይገኝ ብዙም ስራው ሳትስፋክቶሪ አልነበረም፣ የሚያረካ ስራ ስላልነበረ እንደዚሁም ደግሞ የህግ ምክር አገልግሎት ፍለጋ የሚመጡት ሴቶች ይዘዋቸው የሚመጡት ጉዳዮች ራሳቸው የኢኮኖሚ ጥገኝነቱ፣ ያለመማሩ፣ የቤተሰብ ኃላፊነቱ፣ ሌሎች ተያያዦቹ ሁኔታዎች በተለይ የኢኮኖሚ ጥገኝነቱ በጣም ያየለ ስለነበረ እና ያ ነገርን ስለተገነዘብኩት በሂደት ብራይት ኢሜጅ ፎር ጀነሬሽን አሶሲዬሽን የሚባል ድርጅት በ2005 ዓመተ ምህረት እንደ ኤሮፓውያን አቆጣጠር አቋቁሜ ነበር እና እዛ ላይ እንግዲህ በጣም ብዙ ስራ ሰርተናል። በወቅቱ የደቡብ ክልል ውስጥ የሴቶች ጥቃት የተፈጸመባቸው ሴቶች መጠለያ አልነበረም፣ ወይም ደግሞ ጊዜያዊ ሼልተር የምንለው ወይም ሴፎም የሚባላል በተለያየ አገላለጽ ይጠራል። እሱንም ለመጀመሪያ ጊዜ የእኛ ድርጅት ብራይት ኢሜጅ የሚባለው ነበር ያቋቋመው። ከዛ ባሻገር እንግዲህ በኢኮኖሚ እና በስነ ልቦና ምክር አገልግሎት የሰለጠኑ ባለሙያዎችን ከዚህ ከአሜሪካ ራሱ እየሄዱ ባለሙያዎችን የሳይኮሎጂ ትምህርት የተማሩ ልጆችን እያሰለጠንን ምክር አገልግሎት እንሰጥ ነበር። ከዛ ደግሞ ሰልፍ ሄልፕ ግሩፕ የሚባል የራስ አገዝ የሴቶች ማህበር ነገር የቡድን በመመስረት በዲላ፣ በይርጋለም፣ በሸበዲኖ አካባቢ እና በሐዋሳ ከተማ ሙሉውን በጣም በርካታ ሴቶች በዛ ሰዓት እስከ 3000 አካባቢ የሚደርሱ ሴቶች ተደራጅተው የኢኮኖሚ እንቅስቃሴ ራሳቸውን ለመቻል ያደርጉ ነበር እና እንደዚህ አይነት ስራ ስሰራ ቆየሁኝ። ከዛ በኋላ እንግዲህ ያው በአንዳንድ ሁኔታዎች እና ችግሮች ምክንያት መልቀቅ እና ወደዚህ መምጣት ተገደድኩኝ። በ2013 ወደዚህ ሀገር መጣሁኝ። እዚህ ሀገር ከመጣሁኝ በኋላ ደግሞ እንግዲህ ያው ልምዱም ስለነበረኝ ኮኔክሽኑም ስለነበረኝ ከዛ ጀምሬ ቅድም እንዳልኩት እዚህ ሀገር ሆነው እኛ እዛ ምንሰራውን ይረዱን የነበሩ ድርጅቶች ጋራ ስለተገናኘሁኝ በቀላሉ እንግዲህ ወደ ነበርኩበት ሙያ ለመግባት ችያለሁኝ እና ከ2015 ጀምሮ እስከ 2022 ድረስ አንድ ድርጅት ውስጥ አፕናጋር የሚባል የፆታዊ ጥቃቶች ላይ የሚሰራ ድርጅት ውስጥ በሼልተር አድቮኬትነት እና ከዛም ሌጋል አድቮኬት ከዛ ቀጥሎ ደግሞ በአድቮኬሲ ፕሮግራም ኮኦርዲኔተርነት ሰርቻለሁ። አሁን ደግሞ በአሁኑ ሰዓት ሜትሮፖሊታን ፋሚሊ ሰርቪስስ የሚባል ትልቅ ድርጅት አለ ቺካጎ እና አካባቢው ላይ የሚሰራ። በዛ ውስጥ ሃዋርድ ኤንድ ኤቫንስተን ኮሚኒቲ ሴንተር የሚባለው አንድ ብራንች ላይ የዶሜስቲክ ቫዮለንስ አድቮኬት ሆኜ እየሰራሁኝ ይገኛለሁ። በጣም አመሰግናለሁ። ተመልካቾቻችን አሁን እንግዳችን 25 ዓመት በተመሳሳይ
ሙያ አካባቢ ከፍተኛ ልምድ ያካበቱ ናቸው። ቀደም ሲል እንደሰማችሁት የስራ ልምዱም ለረጅም ጊዜ 25 ዓመት በዚህ ዙሪያ በህግ ባለሙያ እንግዲህ የሴቶች ህግ ባለሙያ በመሆን የሴቶችን ጥቃት በመከታተል እንደገና የውጭ ሀገር ደግሞ ልምድ አለ። የ25 ዓመት ልምድ ቀላል አይደለም። የቤት ውስጥ ጥቃት ምንድን ነው? ከሱን ጀምር ወደ ዋናው ጥያቄዎች ስገባ። ጥሩ እንግዲህ የቤት ውስጥ ጥቃት በምንልበት ጊዜ በሁለት በጾታ ግንኙነት በጋብቻም ሊሆን ይችላል፣ በጓደኝነትም ሊሆን ይችላል፣ በእጮኝነትም ሊሆን ይችላል፣ ወይም ደግሞ በእኛ ሀገር እንደ ባልና ሚስት የሚባል አለ፣ ግንኙነት ይባላል በኢትዮጵያ። እዚህ ሀገር ደግሞ ኮመን ሎ የሚሉት ጋብቻቸው በፊርማ ባይፈጸምም እንኳን ባልና ሚስት ነን እየተባባሉ በሚኖሩ ሰዎች መካከል የሚፈጸም ጾታዊ በአብዛኛው እንግዲህ በሬሾ ስንመለከተው በብዛት በሴቶች ላይ ነው የሚፈጸመው። ነገር ግን በየትኛውም ጾታ ላይ በወንድም ይሁን በሴት ላይ ሊፈጸም የሚችል ጥቃት ነው። ከዛ ባሻገር ደግሞ የቤት ውስጥ ጥቃት አብረው በሚኖሩ ሰዎችም ላይ ይፈጸማል። ሌላ ጾታዊ ግንኙነት ባይኖራቸውም ለምሳሌ ልጆች ላይ ሊፈጸም ይችላል፣ ወይም ደግሞ በስጋ ዝምድና ባላቸው እህትና ወንድም ላይ ሊሆን ይችላል፣ ወይም ደግሞ በሌላ ሁኔታ እንደዚህ በደባልነትም የሚኖሩ። ዞሮ ዞሮ ዋናው ነገር ምንድን ነው? ቤት ውስጥ የሚፈጸም ጥቃት ማለት ነው። ነገር ግን ወደ ተነሳንበት ነገር ስንመለስ ግን በአብዛኛው የቤት ውስጥ ጥቃት ታርጌት የሚያደርገው በሁለት በጾታዊ ግንኙነት ምክንያት ኢንቲሜት ፓርትነርስ በሚሏቸው ማለት ነው፣ በእነዚህ ሰዎች መካከል የሚፈጸም ጥቃት ሲሆን ዓላማው ደግሞ ፓወር ኢን ኮንትሮል ወይም ደግሞ አንደኛው አጥቂው ማለት ነው፣ አጥቂው አካል ወንድም ይሁን ሴትም ልትሁን በዚህ በተጠቂው ላይ ቁጥጥር የማድረግ በቁጥጥሩ ስር አድርጎ ማስቀመጥና ማኖር ሲፈልግ ማለት ነው። እና ኃይሉን በማሳየት ኃይልን ተጠቅሞ በቁጥጥሩ ስር አድርጎ የተለያዩ ፍላጎቶችን ማሳካት በማስገደድ በማስጨነቅ በመደብደብ የተለያዩ ጥቃቶችን በመፈጸም ማለት ነው። ጥቃት ስንል አንድ አይነት አይደለም። እና ይሄ ደግሞ በአብዛኛው ፓተርን ነው ማለት ምንድን ነው? ተደጋግሞ የሚፈጸም ነገር ነው። ተደጋግሞ የሚፈጸም ነገር ይቀራል፣ ይተዋል። ቅድም አንተ መግቢያው ላይ ስትናገር እንደነበረው አሁን ይቀየራል ብለሽ እንዳታስቢ የሚባለው ለዛ ነው። ምክንያቱም ዶሜስቲክ ቫዮለንስ ወይም ደግሞ ጾታዊ ጥቃት የቤት ውስጥ ጥቃት ሳይክል ነው የሚባለው እና የሆነ ጊዜ አለው። ለምሳሌ በቀላሉ በትንሽ ጭቅጭቅ ሊጀመር ይችላል። ከዛ በኋላ ደግሞ ቀለል ያለ እንደነ ጥፊ ወይም ደግሞ እርግጫ የመሳሰሉትን ሊሆን ይችላል። ከዛ በኋላ ደግሞ እንግዲህ እያደገ ሲመጣ በመሳሪያ እስከ ማጥፋት፣ ህይወትን እስከ ማጥፋት ድረስ ወይም ደግሞ በከፍተኛ የሆነ ድብደባ እስከ መፈጸም ድረስ ሊደርስ ይችላል። እና ምንድነው ዋናው ነገር የቤት ውስጥ ጥቃት ቅድም መግቢያ ላይ እንደተናገርከው ከተዘጋው በር በስተጀርባ ወይም ደግሞ በቤት ውስጥ አንደኛው አጥቂው አካል የራሱን ፍላጎት ለማሟላት እና የዛኛውን የተጠቂውን አቅም በማሳጣት በተለያየ መንገድ ተጽዕኖ በማድረግ በቁጥጥሩ ስር አድርጎ የሚፈልገውን ነገር ማግኘት። ለምሳሌ አስገድዶ የግብረ ስጋ ግንኙነት መፈጸም ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ሴክሹዋል አቢዩዝ አለ፣ የፋይናንሻል አቢዩዝ አለ፣ ኢሞሽናል አቢዩዝ አለ። መነጠል፣ ከሰው ጋር እንዳይገናኙ የማድረግ እና ቤት ውስጥ ቁጭ የማድረግ ወይም ደግሞ እንዳትሰራ ወይም እንዳይሰራ መከልከል እና ከቤት እንዳትወጣ አድርጎ አስቀምጦ ከዛ በኋላ በኢኮኖሚ ጥገኛ አድርጎ ሁል ጊዜ የእሱን እጅ እያየች እንድትኖር ማድረግ እና ይሄ በቃ ፊዚካል ብቻ አይደለም። የቤት ውስጥ ጥቃት በምንልበት ጊዜ
ጉልበት ወይም በኃይል የሚፈጸመው አካላዊ ጉዳት ብቻ አይደለም፣ ስነ ልቦናዊ ጉዳትም አለ፣ የፋይናንሻል ጉዳትም አለ። እንደዚሁም ደግሞ የሴክሹዋል ወይም ደግሞ የወሲብ ጥቃት አለ። እነዚህን የመሳሰሉትን ሁሉ ያካትታል ማለት ነው እና በጠቅላላ አድርገን ስናየው የቤት ውስጥ ጥቃት ስንል ይሄንን ያካትታል። ሁሉንም ሲዘረዝሯቸው ሲተነተኑ እያንዳንዷ አይነቱ የዚህ የጥቃቱን አይነት ውስጥ የሚመጡልኝ ሰዎች አሉ። በሚገርም ሁኔታ ይሄ በቋሚነት ማህበረሰባችን ውስጥ ያለ ነው። ሰሞኑን ከዚህ ከግሪን ካርድ ጋር በተደጋጋሚ የሰሯቸው ፕሮግራሞች አሉ። የአሜሪካ መኖሪያ ፍቃድ ጋር ይህን አይነት ልጃቸው ላይ የፈጸሙ ሴቶችም ሚስት ደበደቡ ተብለው የተፈረደባቸው እንደነዚህ ያሉ ሰዎች ደውለውልኝ ተወያይተናል በዚህ ጉዳይ ላይ እና ይሄ ነገር እዚህ ሀገር ድረስ የተሻገረ የኛ ህጋዊ የሚለውን ያስገባውት ለዛ ነው። ምክንያቱም ስር ነቀል መፍትሄ ስላልተገኘለት እስካሁን በአገር ውስጥ ሰርተዋል። እዚህ ሀገር ከ2015 ጀምሮ 10 ዓመት ሞላሁት። ኢትዮጵያም እንደዛው። በእነዚህ ዓመታት ውስጥ የጥቃቱ ያው ሴቶች ላይ ነው በብዛት የሚፈጸመው ይመስለኛል። በአሃዝ በሬሾ ሲታይ ልዩነት አለው። ኢትዮጵያና አሜሪካ ዶሜስቲክ አቢዩዝ የሚባለው ወይም ቫዮለንሱ በሚገርም ሁኔታ የለውም ማለት እችላለሁ። ምክንያቱም እዚህ ሀገርም ከመጣሁኝ በኋላ ያየሁት ነገር በጣም የሚገርም ነው። ከቀላል ወይም ደግሞ ቀላል ስንል ለምሳሌ የአካላዊ ጥቃት ካልተጨመረበት ጀምሮ እስከ ህይወት ማሳጣት ድረስ የሚደርሰው የቤት ውስጥ ጥቃት ተመልክቻለሁኝ። በደንብ አድርጌ የራሴ ክላይንቶች የራሴ ክላይንት ሆነው የሞቱ አሉ እዚህ ሀገር ማለት ነው። ኢትዮጵያም እንደዛው እና ልዩነት የለውም። ለዚህ ነው ዶሜስቲክ ቫዮለንስ ወይም ደግሞ የቤት ውስጥ ጥቃት ብለን በምንልበት ጊዜ ጾታ አይለየውም። እንትኑ እንዳልከው የቁጥሩ ሁኔታ ሊለያይ ይችላል እንጂ በሁለቱም ጾታዎች ላይ ይፈጸማል። የትምህርት ደረጃ አይገድበውም። የተለያየ ትልልቅ ደረጃ ላይ የደረሱ በትምህርት በጣም ከፍተኛ ምሁር የተባሉ ሰዎች ቤት ውስጥ ይፈጸማል። በየትኛውም የሃይማኖት ተቋም እምነት ተከታዮች መካከል ይፈጸማል። በትልልቅ እድሜ ባላቸው ወይም ደግሞ ትላልቅ ሰዎች በእድሜ ባለጸጋ በሆኑ ሰዎች መካከል ይፈጸማል። በወጣቶች መካከል ይፈጸማል። በየትኛውም በቃ ምንም አይነት ነገር አይገድበውም የቤት ውስጥ ጥቃት። እንደዚሁም ደግሞ በሀገር ደረጃም ስታይ ተመሳሳይ ነው ማለት የሚቻለው ለምንድን ነው? እኔ እንግዲህ እዚህ ሀገር ከመጣሁኝ በኋላ የምናስተናግዳቸው ሰዎች ያው አሜሪካ የስደተኛ ሀገር ነው እንደምታውቀው። ከተለያየ ዓለም የሚመጡ ሰዎች አሉ፣ የዚህም ሀገር ሰዎች አሉ። ከዚህም ሀገር ነጮችም የሚመጡ አሉ፣ ጥቁሮች ይመጣሉ፣ ስፓኒሾች በብዛት አሉ። እንደዚሁም ደግሞ ስደተኛው በጣም አለ የሚመጣ አለ ማለት ነው። ነገር ግን ምንድነው ትልቁ ችግር? ስደተኛው በተለይ ደግሞ ለምሳሌ እንደኛ ኮሚኒቲ ስትመለከት ችግሩ የግዝፈቱን ያህል ወደ ውጭ አይወጣም። ምክንያቱም ባህል አለ፣ ፍራቻ አለ፣ ያሉትን አማራጮችን አለማወቅ ወይም ደግሞ ግንዛቤ ማጣት አለ፣ ቋንቋ ችግር አለ። ትልቁ ችግር እነኚህ ሁሉ ነገሮች አፍነውት እንኳን እዚህ ሀገር ራሱ የሚመጣው የቤት ውስጥ ጥቃት ክላይንት ወይም ደግሞ የአገልግሎት ፈላጊው ብዛት በጣም ነው የሚገርመው። ለምሳሌ እዚህ ሀገር የዶሜስቲክ ሪሌሽንሽፕ የሚባለው ፍርድ ቤቱ ለብቻ ነው። እንደዚሁም ደግሞ ይሄ ኦርደር ኦፍ ፕሮቴክሽን በተለያየ ክልል ላይ ስቴት ላይ የተለያየ ስም፣ አንዳንዶቹ ጋር ሪስትሬኒንግ ኦርደር ይሉታል፣
እኛ ጋር ኦርደር ኦፍ ፕሮቴክሽን ይባላል። እነዚህ የሚሰጡባቸው ፍርድ ቤቶች ራሱ ለምሳሌ ብትሄድ በጣም ነው የሚገርም። ይሄ ሁሉ ሰው በቃ ሲጣላ ነው ወይ የሚውለው? ይሄ ሁሉ ሰው ጥቃት ይፈጸምበታል ወይ ብለህ ይገርምሃልና ልዩነት የለውም ማለት እችላለሁ። ልዩነቱ ምናልባት ግን አሁንም በቁጥርና አገልግሎት በማግኘትና ባለማግኘት በመውጣትና ባለመውጣት ግን ሊለያይ ይችላል። የጥቃቱ በብዛት ሴቶች ላይ ነው የሚፈጸመው ይባላል። ወንድ በተፈጥሮ መስኩሊን ስለሆነ ፊዚካል ስለሆነ ይሄ ጡንቸኛ ስለሆነ ወይም ጡንቻ ራስ ስለሆነ ወደ ፊዚካል ወደ ድብደባ ይወስዳል። ሴቶች ደግሞ ተናጋሪ ምላስ ቆስቋሽ ነገሩን የመቆስቆስ ባህሪ ስላላቸው ነው ወንድ ሁሌ ወደ ፊዚካል ሲሄድ ነገሩ የሚገነው። የሴቷ ፕሮቮካቲቭ ይሄ ጸቡን ታንኳሽ ባህሪ አይታይም በዶሜስቲክ ቫዮለንስ ብሎ የሚከራከሩ አሉ። ለዚህ ምንድን ነው ምላሽት? ሊባል ይችላል። ነገር ግን እውነቱን ለመነጋገር ከሆነ እኔ ኢትዮጵያም ያለሁኝ ባየሁት ሁኔታ እዚህም ባለው በማየው ሁኔታ የሴት አጥፊዎች የሉም አይባልም። ነገር ግን በጣም በጣም ውስን ነው። በቁጥር ደረጃ ስታስቀምጠው እና ስታየው በጣም ይራራቃል። ወንዶች ለምንድነው እንትን ፊዚካሊ እንዳልከው የወንዶች ጡንቻማ ስለሆኑ ወይም በጉልበታቸው ስለሚመኩ ስለሚተማመኑ ነው ይሄንን የሚያደርጉት የሚለው እሱ ብቻ አይደለም። ዋናው ምክንያት ምንድነው? የአስተዳደግ ሁኔታ፣ ባህላችን፣ የመጣንበት ለወንዶች ሲሰጥ የነበረው ቦታ አሁንም በአንዳንድ ቦታዎች ላይ የሚሰጠው ሁኔታ ሞር ወንዶቹን እኔ በቃ የበላይ ነኝ፣ ኮንትሮል ማድረግ እችላለሁኝ፣ መቆጣጠር እችላለሁኝ፣ አንቺ በእኔ ስር ነሽ የሚለውን አስተሳሰብ ይዘውት እየመጡ ያሉት ነገር ስለሆነ ከዛ በኋላም እንግዲህ ጋብቻ ውስጥ በሚመጡበት ጊዜ ያዩት ነገር ነው። ሌላው ነገር ደግሞ ምንድነው? ዶሜስቲክ ቫዮለንስ በባህሪው ራሱ ሲፈጸም በልጆች ፊት ነው የሚፈጽሙት በአብዛኛው ማለት ነው። አብዛኛው ቤተሰብ ይሄ በመሆኑ ምክንያት በዛ ፋሚሊ ውስጥ የሚያድግ በዛ ቤተሰብ ውስጥ የሚያድግ ልጅ አባት ሁል ጊዜ የበላይ ሆኖ ሚስቱን ሲደበድብ ወይም ሲቀጣ ሲቆጣ ምግብ ለምን አልቀረበልኝም፣ ልብሴ ለምን አልታጠበልኝም እያለ በዚህ ሁኔታ ውስጥ ይሄንን እያደረገ ሲያድግ ያየ ልጅ የሚሰማው ነገር ምንድነው? አባቱ ልክ ነው፣ ስለዚህ ምን ችግር አለው እኔስ እንደዛ ብሆን እንደ ኖርማል ይቆጥረዋል ማለት ነው። በሌላ ደግሞ በኩል ስትመለከተው ሴቷም ደግሞ ግዴታዬ ነው፣ ይሄ ኃላፊነቴ ነው በቃ ብላ የምትወስድበት ሁኔታ አለ። አንድ ምሳሌ ልንገርህ። እንግዲህ በዚህ ውስጥ እኔ ብዙ ጊዜ እናገረዋለሁ። ይሄንን እዚህ ሀገር ያየሁት ነው። ከሌላ ሀገር የመጡ ስደተኞች ናቸው። ባልና ሚስት በርካታ ልጆች አሏቸው፣ ወደ 5 ልጆች የሚሆኑ እና ብዙም ያልተማሩ ናቸው ሁለቱም። ግን ያው በስደት በዚህ በሪፊውጂ ነው የመጡት እና እዚህ ሪሴትል ያደረጉት እና እነኚህ ሰዎች ይጣላሉ፣ ይደባደባሉ፣ ይታረቃሉ በራሳቸው ጊዜ። ልጆቹን ጥለው ግዴላቸውም ይወጣሉ፣ ይገባሉ። ይህንን ያስተዋሉ ጎረቤቶች እዚህ ቤት ውስጥ ዶሜስቲክ ቫዮለንስ አለ፣ እዚህ ቤት ውስጥ ባልየው ሁልጊዜ እንደዚህ ያደርጋል እና ጩኸት እንሰማለን፣ ይጣላሉ ብለው ጥቆማ ያደርጋሉ። በዚህ የተነሳ ያው ዲሲኤፍኤስ የሚባል አለ፣ ዲፓርትመንት ኦፍ ፋሚሊ ሰርቪስስ፣ ቻይልድ ኤንድ ፋሚሊ ሰርቪስስ የሚባል ማለት ነው። እዚህ ሀገር ያለ ተቋም አለ ለልጆች የሚሰራ እና የመንግስት ተቋም ነው። መጥቶ ልጆቹን ሰብስቦ ወሰዳቸው። ሴትዮዋም እየተደበደብሽ ነው፣ ዶሜስቲክ ቫዮለንስ እየተፈጸመብሽ ነው፣ እሷን ወደ ሼልተር ወሰዷት። ከዛ በኋላ ቤተሰቡ ተበተነ ማለት ነው። ልጆቹን ለአሳዳጊዎች ለጊዜያዊ አሳዳጊ ተሰጡ። ከዛ በኋላ አሁን እዚህ ጋር ላመጣ የፈለግኩት ነገር ምንድን ነው? ፍርድ ቤት ያው ጁቬኒያል ኮርት ኬዙ ሄደና እኔ እንግዲህ አድቮኬት ነኝ እና ከእሷ ጋር መላለስ ነበረ ፍርድ ቤት እና ጠበቃ ቆሙላት።
እና መስክሪ ሰውየው ላይ መመስከር አለብሽ፣ ሲደበድብሽ ነበረ፣ ስትጣሉ ነበረ እና ይሄንን ደግሞ ልጆቹ ዊትነስ ያደረጉ ነበረ። በዚህ መካከል እንግዲህ ልጆቹ ተጠቂዎች ናቸው ማለት ነው እና እንድትመሰክር ነው የተፈለገው በሰውየው ላይ። በፍጹም አለች። ምን አደረገኝ? ልክ ነው በቃ ባልና ሚስት ይጣላል፣ እንደ ማንኛውም ባልና ሚስቶች ስንጣላ ነበረ። በቃ ከዛ ውጭ የተለየ ምንም የተደረገ ነገር እኔ ቤት ውስጥ የለም ነው ያለችው። እና እኔ እዚህ የነበርኩበትን መስሪያ ቤት እስክለቅ ድረስ ልጆቹ በአሳዳጊዎች እጅ ነበሩ። ሁለቱም እንደተለያዩ ነበሩ። ቤተሰቡ በዛ ምክንያት ተበትኗል ማለት ነው እና ይሄ እንግዲህ አለማወቅንም ጭምር ነው የሚያሳየው ማለት ነው እና ያደጉበት ሁኔታ ራሱ ምን ያህል ተጽዕኖ እንደሚያደርግ ነው እና አንተ ባልከው ላይ አሁን ይሄንን ስመልስ ፕሮቮክ የሚያደርግ ወይም ደግሞ የሚያነሳሱ ቃላቶችን ሴቷ ትጠቀማለች። ያው አንተም አሜሪካን ሀገር ነው ያለው እና እዚህ ሀገር እስካልተነካካህ ጊዜ ድረስ ስትጨቃጨቅ ብትውል ፖሊስን ብጠራ ራሱ ፊዚካል አሶልት ከሌለ ብዙም እንትን የሚረዳ ነገር የለም። ስለዚህ ያንን ምክንያት ነው ብሎ ወደ ወንጀል ውስጥ ወደ ሌላ ጥቃት ውስጥ ገብቶ ወንጀል ከመፈጸም ይልቅ ታግሶ ወይም ደግሞ ያንን ነገሩን አብርዶ ዞር ብሎ ራስንም ቤተሰብንም በአጠቃላይ ኮሚኒቲውንም መጠበቅ ነው የሚሻለው እና እኔ በዛ ክርክር አላምንበትም፣ አልቀበለውም፣ ልክ ነው ብዬም አላስብም። እሺ አመሰግናለሁ። ያው የዱላ ድብደባው ጣጣው ብዙ ነው፣ ፊዚካል አሳውልት ያልሽ ነው። የኢትዮጵያ ነው እንግዲህ ዋናው ማህበረሰባችን ላይ ስለምናተኩር አሁን የቤት ውስጥ ጥቃት በሁሉም ማህበረሰብ ውስጥ ያለ ነው ችግሩ። ለዚህ ነው የእናንተ መስሪያ ቤት የተቋቋመው። አሜሪካ ውስጥ በርካታ ዶሜስቲክ ቫዮለንስ ላይ የሚሰሩ ተቋማት ነን ፕሮፊት የሆኑ በጣም ብዙ አለ። መንግስትም ከለላ ለመስጠት ለህፃናት ለምን አለ። በእኛ ማህበረሰብ ውስጥ የዚህ ሚና ዋናው ምክንያት ባህል ቢባልም አንዱ ሃይማኖት ጭምር ነው። ሃይማኖቱ ወንድን የበላይ ያደርጋል። ይሄ አባወራ የቤት ውስጥ ራስ የሚለው ይሰጣል ሃይማኖት፣ በእስልምናም በክርስትናም። ያ ደግሞ ለባልሽ ጸጥ ለጥ ብለሽ ተገዢ የሚል አይነት አለው፣ ሴትን ባሪያ ያደርጋል። እና ኢትዮጵያ ደግሞ የሃይማኖተኞች ሀገር ስለሆነች ያ ተጨምሮበታል። ከባህሉ እንደውም በላይ ሃይማኖት ነው የሚሉ አሉ። ሃይማኖቶች እንዴት ነው በባለሙያ ሲታዩ? ልክ ይሄ ነገር ድሮ ትዝ ይለኛል። የኢትዮጵያ ሕግ ባለሙያ ሴቶች ማህበር ስሰራ የፋሚሊ ሎ የቤተሰብ ሕጉ ሲሻሻል በደቡብ ክልል በተለይ ሲሻሻል እዛ በጣም ብዙም እንትን ነበረኝ ነው ኢንቮልቭመንት ነበረኝ፣ አብሬ ተሳትፍ ያለውኝ እና ብዙ ሲባልበት የነበረ ነገር ነው እና ሌሎችም ትሬኒንጎችን ሰጥ ነበረ። ይሄንን ነገር ያነሱታል ብዙ ሰዎች። ነገር ግን ስለ እኔ ብዙ የሃይማኖት እውቀት የለኝም፣ ግን የሃይማኖቱ መጽሐፍ ላይ እኔ እስከሚገባኝ ድረስ የሚለው ባል የቤት ራስ ነው ይላል፣ ሚስት ደግሞ የባሏ ዘውድ ናት ይላል። እንግዲህ ዘውድ ራስ ላይ ነው የሚቀመጠው። ስለዚህ እንደዛ አድርጎ ማክበርና መውደድ አለበት ነው። ሚስት ትታዘዝ ይላል፣ ታዛዥ ትሁን ይላል። ባል ደግሞ ሚስቱን ይውደድ ነው የሚለው። ገብተዋል። መጽሐፍ ቅዱስ እና የሃይማኖት መጽሐፎች ይሳሳታሉ ብዬ እኔ አልልም፣ በእኔ እምነት ማለት ነው። እንደ ራሴም እምነት ቢሆን ምንድን ነው አንድ ኮት አለ። አንድ ሴት አንድ ጊዜ ባሏ ድንገት ሞቶባት ቆይቷል። የዛሬ 25 ዓመት ምናምን ይሆናል እና በጣም የሚዋደዱ ባልና ሚስቶች ናቸው እና ያ ባሏ ሲያልፍ የሆነ ያሳተመችው እንደ ቡክሌት ነገር ነበር እና እዛ ላይ ጽፌ ያስቀምጨዋለሁ። የያዝኩት ነገር አለ። ምን ይላል? ሰዎች ለባላቸው መገዛትን ከባርነት ጋር ሊያያይዙት ደፋ ቀና ሲሉ አያለሁኝ። ነገር ግን መገዛት ማለት ለሚወዱት ሰው መገዛት ማለት በፈቃደኝነት
በፈቃደኝነት ራስን ለሚወዱት ሰው መስጠት ነው አይነት ነገር የሚል አለኝ፣ የተጻፈ ኮት አለኝ። እና ምንድነው መሰለህ አሁን ትልቁ ነገር እዚህ ጋር ኃይል ሲጨመርበት ነው ችግር የሚፈጠረው። በግድ ለምሳሌ አሁን ቅድም መግቢያ ላይ ያስገባኸው ኢንትሮዳክሽኑ ላይ ያስገባኸው ካርቱን ነገር አለ። ለምንድነው ምግብ ራቴን ያልተሰራው ምናምን የሚል ጭቅጭቅ ነገር አለ። ለምሳሌ በዚህ ሀገር አሁን በአሜሪካ ኮንቴክስት ወስደን ስንመለከተው ባልና ሚስት ሁለቱም ገንዘብ ማምጣት አለባቸው ኑሮውን ተቋቁሞ ለመኖር ማለት ነው። ሁለቱም ሰርተው ሲመጡ ቤት ውስጥ ደክሟቸው ነው የሚመጡት፣ ይታወቃል። ሁለቱም እሱ ቁጭ ብሎ አንቺ ቤቱ የምግብም ስሪ፣ ልብሱንም ጠቢ፣ እቃውንም ጠቢ የሚላት ከሆነ ያስቸግራል፣ መግባባት አይቻልም። ወይም ደግሞ በቃ ሁሉንም ነገር እኔ ነኝ የማውቀው፣ ሁለቱም ሰርተው አምጥተው ገንዘቡን፣ ነገር ግን እኔ ነኝ በገንዘቡ ማዝበት እኔ ወንድ ስለሆንኩኝ የሚላት ከሆነ አሁንም አስቸጋሪ ነው የሚሆነው። ስለዚህ ተወያይተው ችግራቸውን ቁጭ ብለው ተወያይተው ይሄኛው እንደዚህ ቢሆን ይሻላል፣ ይሄ እንደዚህ ቢሆን ይሻላል አለመባባሉ ነው ትልቁ ችግር እንጂ አንደኛው የሃይማኖቱ ስለፈቀደለት ስላልፈቀደለት ወይም ደግሞ በሃይማኖት ውስጥ ሆነው በጣም ጥሩ የሆነ ኑሮ የሚኖሩ ሰዎች አሉ። በመግባባት በትክክል በመነጋገር እና ሀሳባቸውን በመገላለጽ በመከባበር ማለት ነው። ትልቁ ችግር አሁንም ቅድም እንደተገለጸው የቤት ውስጥ ጥቃት ማለት አንደኛው ወገን በጉልበቱ በማስገደድ እና የተለያዩ አስገዳጅ ሁኔታዎችን በመጠቀም በዛ በተጠቂው ላይ ወይም ደግሞ በሌላኛው ወገን ላይ ኃይሉን በማሳየት እና በቁጥጥሩ ስር ለማድረግ ሲሞክር ነው ችግር የሚፈጠረው እንጂ እኔ ሃይማኖቱም ነው ብዬ አይደለም። የሃይማኖት መጽሐፎችም አይሉም። ትልቁ ችግር ወደ ሃይማኖቱ ከመጣ ምንድን ነው? ለምሳሌ በሚጣሉበት ጊዜ አንዳንድ ችግሮች በሚፈጠሩበት ጊዜ አስገድዶ ነገሩ በትክክል ሳይፈታ የእምነት አባቶች ያው እንደ ባህላችን ተዩ በቃ አንቺ ሴት ነሽ ምንም ችግር የለውም ቻዩ ምናምን ይባልና መልሰው ያስገቧቸዋል። እንደገና ተመልሶ ችግሩ በትክክል አይፈታም፣ ይደፋፈናል። በኋላ ላይ ተመልሶ ደግሞ እንደገና ያገረሻል ማለት ነው። እና ይሄ ነው ለእኔ የሚታየኝ ችግር እንጂ በመጽሐፉ ስለፈቀደላቸው ይደበድባሉ ወይም ደግሞ ጥቃት ያደርሳሉ ብዬ አልልም። ልምዱ የሌለው ወይም ደግሞ ፍላጎቱ የሌለው ሰው ደብድብ ተብሎም እንደው በሕግ ቢጻፍለትም የሚደበድብ አይመስለኝም። ግን አለው ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክን ነው። በ5126774634 ላይ አስተያየታችሁን መልእክታችሁን ላኩ። ባይነሳ ስልኩ መጽሐፍ ወይም ቮይስ ሜል የድምፅ መልእክት መተው ትችላላችሁ። ሚዲያውን መርዳት እንድትችሉ 6463263147 የዜልና ካሻፕ አማራጮች አሉ። ሚዲያው የተለያዩ ፕሮግራሞችን ለማቅረብ የአቅም ሊሚት አለው። መታገዝ ያለበት ሚዲያ ነው ብዬ አምናለሁ። ምክንያቱም በሚዲያ ካሜራ፣ የተለያዩ ማቴሪያሎች፣ ለግብአት ለስራው የሚሆኑ እቃዎች በጣም አስፈላጊ ናቸው። በተለይ ከስቱዲዮ ኢንተርቪው ወጥቶ ወደ ውጭ ሲሰራ ብዙ ፈታኝ ነገሮች አሉ። አሁን ለምሳሌ በትናንትናው ዕለት ሰሞኑን የመኪና አደጋን ተከትሎ የአንድ ኤርትራዊ የልጆች አባትን ጉዳይ ለመስራት በሄድኩበት ጊዜ ፈታኝ ሆኖብኝ ነበረ። የምስል ጥራቱም እጅጉም አላስደሰተኝም። ይሄ ነገር የሚመጣው ከአቅም ማጣት ስለሆነ ነው። የምትመለከቱ ሰዎች ደግሞ ሰብስክራይብ አድርጉ ባካችሁ። በመረጃ ሳተላይት ይተላለፋል፣ በሮክ ቲቪ ይተላለፋል። ዩቲዩብ ላይ ሰብስክራይብ ማድረግ ደግሞ ሌሎች ፕሮግራሞችን እንድታገኙ ሚዲያውም እድገት እንዲያገኝ ይረዳል ብዬ አምናለሁ። በመልእክታችሁ በጽሁፍ መልእክት ዩቲዩብ ላይ የምታበረቱ ቀና ትችታችሁን የምታቀርቡ ሰዎች ሁሉ ከልብ ላመሰግን እወዳለሁ። የባለሙያዎች እንደነ ወይዘሮ ትዕግስት እንደዚህ መጥተው ሙያ የትንታኔ ሲሰጡን ጥሩ ትምህርት እናገኛለን። ጋዜጠኛ መረጃ ሰብስቦ ያለውን ሊሰጥ ይችላል።
ባለሙያ ግን በዛ መስክ በደንብ ያጠና ስለሆነ ጠቃሚ መልእክት ያስተላልፋል ብዬ አምናለሁ። ስለዚህ ዩቲዩብን ሰብስክራይብ አድርጉ። ገና ብዙ የሚያድግ ሚዲያ ነው ብዬ ስለማምን ማስታወቂያ ተመልክተን ከዚህ ማስታወቂያ በኋላ እንመለሳለን። ሬሜዲ ታክስ ሰርቪስ የሬሜዲ ታክስ ሰርቪስ ባለሙያዎች በአይአርኤስ የሚሰጠውን ከፍተኛ የሙያ ብቃት መለኪያ ኤንሮኖሌጀንት ስታተስ ያላቸው ስለሆነ ታክስን በተመለከተ ከአይአርኤስ የሚመጡ ማናቸውንም ጉዳይ እንደራሱ ሆነን አይአርኤስ ቢሮ ሄደን በተቀላጠፈ ሁኔታ እናከናውንሎታለን። በምቹ ቢሮአችን በዛ ባሉ ሰራተኞቻችን ቀጠሮን ሳናጉላላ ከዓመት ዓመት ክፍት በሆነው ቢሮአችን ሳምንቱን ሙሉ በስራ ሰዓት ያገኙናል። ይምጡ፣ ይጎብኙ። ሁሉንም ታክስ አይነቶችን እንሰራለን። የግሎችም ሆነ የድርጅቶች ኤስ ኮርፕ፣ ሲ ኮርፕ፣ ፓርትነርሺፕ እንዲሁም ታክስ ኤግዘምትና ሌሎች የታክስ አይነቶችን በየትኛውም የአሜሪካ ስቴት ለሚኖሩ እንሰራለን። ቢሮአችን ታክስ ወቅት ብቻ ተከፍቶ የሚዘጉ ድርጅቶች አይነት ሳይሆን እኛ አመቱን ሙሉ ቢመጡ እኛ ቢሮ ሁሉ ጊዜ ክፍት ነው። ከሰኞ እስከ ቅዳሜ ድረስ ኤኒታይም ቢመጡ ያገኙናል። በህጉ መሰረት ማግኘት ያለቦትን ማክሲመም ሪፈንድ እናስገኝሎታለን። እንዲሁም መክፈልም ካለቦት በህጉ መሰረት መክፈል የሚችሉትን አነስተኛ ሂሳብ እንዲከፍሉ እናደርጋለን። 126630 ተጨማሪ 703 955 0230 ሬሜዲ ታክስ። ተመልካቾቻችን ተመልሰናል። ከማስታወቂያ በኋላ የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። እንግዳዬ ወይዘሮ ትዕግስት እንየው በቤት ውስጥ የሚደርሱ ጥቃት ላይ ለዛ ለሚፈጸምባቸው ሰዎች ተሟጋች አማካሪ በመሆን በኢትዮጵያም በአሜሪካም ከ20 ዓመት በላይ አገልግለዋል። ይህንን የተመለከተ ውይይታችን ነው። ሙያው ሰፊ ነው፣ የሚፈጸመው ነገር ብዙ ነው። በተለያዩ ፕሮግራሞች ወይዘሮ ትዕግስትን እናገኛለን ብዬ አምናለሁ። ወደ አሜሪካ ስንመጣ የኛ ማህበረሰብ ብዙ የተለያዩ ደንበኞች እንዳሉት ገልጸውልናል። ኢትዮጵያውያንን የተመለከተ በዋናነት እኔ አሁን የማውቀው እዚህ ባል አግብተው በተለይ የእድሜ ልዩነት ያላቸው ሰዎች ኢትዮጵያ አሜሪካንን አግብተው የሚመጡ ሰዎች አሉ። የእድሜ ልዩነትም ሳይኖር እንዲሁ አግብተው የሚመጡ ሰዎች አሉ። በእነዚህ መካከል ብዙ ቅድም ጥቃት ብለው በዝርዝር የኢኮኖሚ የአካላዊ ጥቃት የተለያዩ ጥቃቶች እንዳሉ ያንን ሰው የመቆጣጠር ጥቃት እንዳሉ ዘርዝረዋል። ወረቀት የሌላቸው ሰዎች እዚህ ሀገር ያገቡና ያንን ወረቀት ፕሮሰስ በማጓተት ያን ሰው የመቆጣጠር እንደነዚህ ነገሮች አይቻለሁ። ይሄ እንዴት ነው ቺካጎ አካባቢ አጠቃላይ አሜሪካ ውስጥ? በጣም ጥሩ ነገር ያነሳው ካስሽ። ይሄ በእኛም ማህበረሰብ አለ፣ በሌሎችም ላይ አሉኝ እንደዚህ አይነት ኬዞች። እንደውም አሁን ራሱ አሉኝ አበሾች ሳይሆኑ የሌላ ሀገር ዜጎች አሉኝ። በአበሾችም በፊት በምሰራበት መስሪያ ቤት ነበሩኝ እንደዚህ አይነት ደንበኞች ማለት ነው። ምንድነው የሚሆነው? በአብዛኛው እዚህ ሀገር ይመጡና በተለያየ ምክንያት ያው ይቀራሉ። ከዛ በኋላ እንግዲህ አንድ ዶክመንትድ ሆነው በተለያየ ሁኔታ ውስጥ እንግዲህ ወይ በትምህርት ሊሆን ይችላል የመጡት፣ በስልጠና ሊሆን ይችላል፣ በተለያየ መልኩ በቪዚት ሊሆን ይችላል ይመጡና ወረቀት አይኖራቸውም። ከዛ በዚህ አጋጣሚ እንግዲህ የሆነ ሰው ጋር ያው ግንኙነት ይጀምራሉ፣ ጋብቻ ይፈጽማሉ። አሁን ጋብቻ ሲፈጽም በአብዛኛው ኮንዲሽናል ግሪን ካርድ የሚባል ነው የሚሰጣቸው በጋብቻ ሲጀመር ማለት ነው። ለ2 ዓመት የሆነ ለተወሰነ ጊዜ ይሰጣቸውና ከዛ በኋላ ይሄንን ወደ ቋሚ የመኖሪያ ፍቃድነት እንዲቀየር መልሶ የሚያመለክተው ሰው ያው አግቢው ነው ማለት ነው። ዜግነት ያለው ወይም ደግሞ ቋሚ የመኖሪያ ፍቃድ ያለው ሰው ማለት ነው። እና ከዚህ በኋላ እንግዲህ ምንድነው የሚያደርጓቸው? ያንን እንደ
መጠቀሚያ ነው የሚያደርጓቸው ማለት ነው። በዛ ማስፈራሪያ ነው፣ ባሪያ ነው የሚያደርጓቸው። በቃ ለዛ ለወረቀት ሲባል ያንን እንዳይበላሽባቸው ሲሉ እነሱም ወጥተው ሄደው አይናገሩም። ምክንያቱም አሁን ተደበደብኩኝ ወይም ደግሞ ጥቃት ተፈጸመብኝ ብዬ ብወጣ ወረቀቴ ይበላሽብኛል በሚል ዝም ብለው ነው የሚቀመጡት በአብዛኛው ማለት ነው። ሌላው ደግሞ ከአገር ቤት እንደዚሁ በጋብቻ ያመጧቸዋል። ከመጡ በኋላ እዚህ ልክ እንደዛው አሁን የሌላ አገር ዜጋ ለምሳሌ እንደውም ጥሩ ምሳሌ ይሆናል። ወንድ ክላይንት አለኝ አሁን ማለት ነው እና ከአገሩን መጥቀስ አያስፈልግም። ከሌላ ሀገር ነው የመጣው በጋብቻ በስነ ስርዓቱ በህጋዊ መንገድ ተጋብተው ፕሮሰስ አድርጋ ጨርሳ መጣችው። ሲመጣ የ2 ዓመት ግሪን ካርድ ነው የተሰጠው፣ ኮንዲሽናል ግሪን ካርድ። ከዛ በኋላ ግን ምክንያቱን እሱም ማያውቀውም እንደሚነግረኝ ማለት ነው አልወደደችውም እና በጣም ከፍተኛ የሆነ ተጽዕኖ ነው ስታሳድርበት የነበረው። የስራ ሰዓቱን በተመለከተ ለምሳሌ በሚፈልገው ስራ ሰዓት እንዳይሰራ፣ እኔ ጠዋት እንድትቀሰቅሰኝ ስለማልፈልግ ከሰዓት በኋላ ነው መስራት ያለብህ ብላ ከሰዓት በኋላ ሽፍት እንዲሰራ ፕሮፌሽናል ሆኖ ይሰራ የነበረ ሰው ነው እና እዚህ መጥቶ ስራ ሊፈልግ ራሱ ሲል ያለ መፍቀድ ነገር፣ ይሄ መኪና መንጃ ፍቃድ ለማውጣት ሲፈልግ ያንን የመከልከል ነገር። አካላዊ ጥቃት አልፈጸመችበትም፣ ነገር ግን በተለያየ መልኩ ስነ ልቦናዊ ጥቃት ስትፈጽምበት ቆየች። መጨረሻ ላይ ምንድነው ያደረገችው? ልክ የተወሰነ ጊዜ ከቆየች በኋላ ያለበት ቤት ውስጥ ጥላው ወጣች ማለት ነው። አሁን እሱ የተሟላ ነገር የለውም፣ የተሟላ ዶክመንት የለውም። ምክንያቱም ኮንዲሽናል ግሪን ካርድ ላይ ስለሆነ ኤክስፓየር እንደሚያደርግበት ይጠብቃል እና በጣም ነው የሚያሳዝነው ማለት ነው። አሁን ከዚህ በተለይ አሁን ካለው ከትራምፕ አስተዳደር ጋር ከመጣው ሁኔታ ጋር ራሱ በጣም ተጨናንቆ ያለበት ሁኔታ ነው ያለው ማለት ነው። ልክ እንደዚሁ ከኛም ሀገር ከዚህ ቀደም በምሰራበት መስሪያ ቤት በዚህ ሁኔታ ችግር ውስጥ የነበሩ ሰዎችን፣ ሴቶችን አውቃለሁኝ። እንዲሁም ደግሞ ሌሎች ስቴቶች ላይ በተለያየ መልኩ የሰማኋቸውም ኬዞች አሉ። እንደዚሁም ደግሞ ከዛ በኋላ ራሱ ኢንፎርሜሽን በመስጠት እና ጋይድ በማድረግ የቋሚ የመኖሪያ ፍቃድም ያገኘች ጓደኛ ያለች ተመሳሳይ ጥቃት ተፈጽሞባት ማለት ነው። በጋብቻ መጥታ በኮንዲሽናል ግሪን ካርድ እያለች ጥቃት፣ በጣም ኃይለኛ ጥቃት ሲፈጸምባት ምን ማድረግ እንዳለባት ያው እየተነጋገርን፣ አሁን ግን ቋሚ ግሪን ካርድ አግኝታ እየኖረች ትገኛለች እና ምንድነው ችግሩ አለ፣ መፍትሄውም ደግሞ አለው ማለት ነው። ከዚሁ ጋር የይዤ ያው ወደዛው መሄዳችን ስለማይቀር መፍትሄው ምንድነው? ቫዋ የሚባል ህግ አላቸው እዚህ ሀገር። ቫዮለንስ አጌንስት ውመን አክት የሚባል ነው። ያ ውመን አክት ይባል እንጂ ለሴቶች ብቻ አይደለም፣ ለወንዶችም ለሴቶችም ይሰራል። ለጾታዊ ግንኙነት ብቻም ሳይሆን ለምሳሌ ልጆች ወላጆቻቸውን አስመጥተው እዚህ ሀገር አቢዩዝ ቢያደርጓቸው፣ ዜግነት ካላቸው እና የመኖሪያ ፈቃድ ያላቸው ሰዎች አምጥተው እንደዛ ቢያደርጉ ለነዛ ሁሉ የሚሰራ ነው ማለት ነው። ይህ ማለት ምን ማለት ነው? ያ የሲቲዝን የሆነው ወይም ዜጋ የሆነው ሰው ወይም ደግሞ ቋሚ የመኖሪያ ፈቃድ ያለው ሰው ስፖንሰር እንደማድረግ ማለት ነው ለዛኛው ሰው። እሱ ነው አፕላይ የሚያደርገው የሚያመለክትለት መኖሪያ ፈቃድ እንዲያገኝ። አሁን እንደዚህ አይነት ነገር በሚፈጠርበት ጊዜ ግን የእሱ አስፈላጊነት ይቀርና ያ ሰው ሰልፍ ፒቲሽን እንዲያደርግ ወይም ደግሞ ራሱ ይሄ ኮንዲሽናል ግሪን ካርድ ካለው ይነሳልኝ ብሎ ያንን 2 ዓመት እየደረሰ ስለሆነ እሱ ተነስቶ ቋሚ የግሪን ካርድ ይሰጠኝ ማለት፣ ወይም ደግሞ ጭራሹኑ ካላመለከተለት። አንዳንዶቹ ደግሞ ምንድነው የሚያደርጉት? አመለክትልሻለሁ ይጋባሉ። ዝም ብለው ቁጭ አድርገው ያው ዛሬ ነገ እያሉ መጨረሻ ላይ እንደውም በቃ አላመለክትልሽም የራስሽ ጉዳይ የሚሉበት ሁኔታ አለ። ይሄም ከሆነ ደግሞ ለራሳቸው የመኖሪያ ፍቃድ እንዲሰጣቸው የደረሰባቸውን የቤት ውስጥ ጥቃት በማስረዳት
በትክክለኛ ማስረጃ በማስረዳትና በማሳመን የመኖሪያ ፈቃድ የሚያገኙበት ሁኔታ አለ ማለት ነው። አመሰግናለሁ። ጥያቄውን ቀደምሽው ቫዋን ቫዮለንስ አጌንስት ውመን አክት ይህን በተመለከተ ከኢትዮጵያ መጥተው በግሪን ካርድ ሚስት አግብተው ሚስት ግሪን ካርድ ሳታገኝ ባል ዜጋ ሆኖ ልጆች አሉ በተፈጠረ የጋብቻ መሰንጠቅ ምክንያት ልጆቹን ለመውሰድ ልጆቹን ከሰጠሽኝ ነው ወደ ግሪን ካርድ ሲቲዝንሺፕ ወይም ግሪን ካርዱን እንድታገኝ ፕሮሰሱን ምፈርመው እሱ ዜጋ ስለሆነ አውቶማቲክ ነው የሚሆነው አለበለዚያ አልፈርምልሽም ወደ ሀገርሽ ትጠረዣታለሽ አሁን የትራምፕ ጉዳይም ስለመጣ እንደዚህ እያሉ የሚያስፈራሩ እንዳሉም እኔ ራሴ በቀጥታ ያናገርኳቸው በዚህ ተጨንቀው ይህንን የቫዋ ህግ አንብቤ ሁኔታው በዛ መልኩ ቫዋ የተወሰነ የመኖሪያ ፍቃድ ጊዜ ይሰጣል የ5 ዓመት ያህል ከዛ በኋላ ያ ሰው ረጅም ጊዜ ነው የሚፈጀው ፕሮሰሱ እንደሌላ ግሪን ካርድ ቶሎ አይመጣም ግን ስለቆየ ተስፋ መቁረጥ የለባቸው ምክንያቱም የቫዋ ፕሮሰስ ያ ነው የህግ የኢሚግሬሽን ህግን የሚያውቁ የህግ ባለሙያዎችን በዚህ ጉዳይ ላይ ማናገሬ ነበር የተወሰኑ ንባቦችን በዚህ ላይ አድርጌ ነበርና ጊዜ ስለሚወስድ ያ መኖሪያ ፍቃድ እስካለ ድረስ ስራቸውን እየሰሩ በሰላም ራሳቸውን ጠብቀው መኖር መብታቸውን ማስከበር እንደሚችሉ አይቻለው ስላነሱት ይህንን ጉዳይ ከልብ አመሰግናለሁ መጨረሻ ግን ያው ጊዜያችንም እየተጠናቀቀ ነው የኢትዮጵያ ሃይማኖቱን አይተናል የገዢ መንግስት ባለስልጣናት ለዚህ ትኩረት አለመስጠት ሚና የለውም ወይ በህግ ፊት ራሱ እንግዲህ አሁን በዚህ ሰዓት ያለውን ሁኔታ በእርግጠኝነት መናገር አልችልም ያው እንግዲህ ከራኩኝ ስለቆየው ማለት ነው ነገር ግን በዛን ጊዜ በነበርኩበት ሁኔታ የተለያዩ ችግሮች አሉ በአስፈጻሚ አካላት በኩል ህጉ ተሻሽሏል የቤት ውስጥ ጥቃት በፊት በደንብ ግልጽ ሆኖ በወንጀለኛ ህግ ውስጥ አልተቀመጠም ነበር የወንጀል ህግ ውስጥ ነገር ግን በ1997 በተሻሻለው የወንጀል ህግ ውስጥ የቤት ውስጥ ጥቃት ምን ማለት ነው ብሎ በደንብ ተቀምጧል ለራሱን የቻለ አርቲክል ተሰጥቶት ቅጣትም እንዳለው ተቀምጧል በቂ ነው አይደለም የሚለው ብዙ ያከራክር ነበረ አፈጻጸሙ ግን ትልቁ ችግር ግን አፈጻጸሙ ነው ምንድነው እንኳን አይደለም እዛና እዚህ ራሱ አሁን አንዳንድ ጊዜ የፖሊስ ተጠርቶ መጥቶ አይቶ ምንድነው ችግሩ ብሎ ተመልሶ የሚሄድበት ሁኔታ አለ ፊዚካሊ ሆነ ወይም ደግሞ አካላዊ ጥቃት በትክክል ተፈጽሞ ካላየ ማለት ነው እና እዛም የነበረው ሁኔታ ምንድነው የአስፈጻሚ ችግር ነው አስፈጻሚ ችግር ማለት የፖሊስ ጥበቃ የማድረግ ነው እንግዲህ ህብረተሰቡን የመጠበቅ ኃላፊነት ነው ያለበት እና በባልና ሚስት መካከል እንደዚህ አይነት ነገር ሲፈጸም ወይም ደግሞ በጓደኛሞች መካከል በቤት ውስጥ በሚደረግ ጥቃት ላይ ተጠቃሚ ብላ በምትመጣበት ጊዜ አንዲት ሴት ጥቃቱ መፈጸሙን መርምሮ ማስረጃ ከሰብስቦ ወደ ህግ ከማቅረብ ይልቅ ጀጅ የማድረግ ነገር ወይም ደግሞ የመፈረጅ ነገር በቃ ምን ችግር አለ ወይም ደግሞ ሴት አይደለሽም ምን አደረገሽ አሁን ይሄ ምትቀላል አይደለም ወይ ብሎ እነሱ ራሳቸው እዛው ጋር ፈራጅ የሚሆኑበት ሁኔታ አለ እሱ ያባብሰዋልና ቅድም እንዳልነው ፓተርን ነው ሳይክል ነው የሚያደርገው የቤት ውስጥ ጥቃት ዛሬ በትንሽ ነገር ከተጀመረ በጭቅጭቅ ከተጀመረ ነገ ከነገ ወዲያ ደግሞ ያደገ በቀላል ዱላ ይጀመራል ከዛ በኋላ አካል እስከ ማጥፋት ድረስ አካል እስከ ማጉደል ድረስ ህይወት እስከ ማጥፋት ድረስ ይደርሳል ማለት ነው ስለዚህ በአጠቃላይ አስፈጻሚ አካላቱ ጋር ያለው ችግር ትልቁ ችግር ነው ብዬ ነው የምለው
ሌላው ግን እኔ በአሁኑ እንዳልኩት አሁንም ቢሆን ከረንት አሁን ባለው ሁኔታ ላይ እርግጠኛ ሆኜ ይሄ ነው ማለት ባልችልም እኔ በነበርኩበት ጊዜና የዛሬ 2 ዓመት አካባቢ ይመስለኛል ሄጄ ነበረና አንዳንድ ሰዎችን ፍርድ ቤት አካባቢ የሚሰሩ ሰዎችን ለማናገር ሞክሬ ነበረ። ጥበቃ የማድረግ ነገር ለምሳሌ እዚህ ሀገር አንድ ሴት ባሏ በየጊዜው የሚደበድባት ከሆነና አንድ ቀንም ቢሆን ይሆናል አካላዊ ጉዳት ካደረሰባት ወይም ደግሞ የምትፈራ ከሆነ ስጋት ካለባት ሄዳ ጥበቃ ይደረግልኝ ትላለች። ለተወሰነ ጊዜ ከቤት እንዲወጣ ይደረጋል። እንዳትደርስባት ተለያይተውም ቢሆን የጥበቃ ለማግኘት ኦርደር ኦፍ ፕሮቴክሽን የጥበቃ ትዕዛዝ ለማግኘት የግድ አብረው መኖር የለባቸውም። በፊት ዶሜስቲክ ሪሌሽንሽፕ ወይም አብረው የሚኖሩ ወይም ደግሞ ዴት የሚያደርጉ ጓደኛሞችም ከነበሩ መጠየቅ ይቻላል ማለት ነው እና ጥበቃ የማግኘትና እንዳትደርስባት ተብሎ የመከልከል በፍጹም እሷ በምትደርስበት አካባቢ በምንም አይነት ግንኙነት እንዳታረጉ ለምሳሌ በስልክ በማስፈራራት በነገራችን ላይ ቴክኖሎጂካል አቢዩዝም የሚባል አሁን አለ። በጣም ይሄ የቴክኖሎጂ መራቀቅ ያመጣው ብዙ ወንጀሎች ስላሉ ማለት ነው እና እንዳትደርስባት ተብሎ ጥበቃ የማድረግ ከልጆች ጋር በተያያዘ ደግሞ በልጆች ምክንያት እንዳይደራረሱና የተለያየ ጥቃት እንዳይፈጸም ልጆችን ጉብኝት የሚያደርገው አባት ከሆነ ለምሳሌ ልጆቹ ከእናታቸው ጋር ከሆኑ ያንን ፋሲሊቴት አድርጎ ልጆቹን እናትና አባት ሳይገናኙ ወይም ጥቃት እንዳይፈጸም በመከልከል ልጆቹን ብቻ የሚያገኝበት ሁኔታ የማመቻቸትና የመሳሰሉት አይነት ፋሲሊቲዎችና አገልግሎቶች አለመኖራቸው የበለጠ ጥቃቱን ያባብሰዋል ወይም ደግሞ በሴቶቹ ላይ ጥቃቱን ይጨምረዋል ብዬ አስባለሁኝ እና እሱ ላይ ትኩረት ተሰጥቶ ቢሰራ ምናልባት ባይጠፋም እንኳን ሊቀንስ ይችላል የሚል እምነት አለኝ። ተመልካቾቻችን የተከታተላችሁ ዲያስፖራ ሚዲያ ኔትወርክ ነው። ህጋዊ የቤት ውስጥ ድብደባ ከተዘጋው በር ጀርባ የሚፈጸሙ ወንጀሎችን ነው አንስተን ከወይዘሮ ትዕግስት እንየው ጋር የተወያየ ነው። እዚህም ሀገር ከሀገር ቤት የነበረንን አመል እዚህ ድረስ አምጥተን ችግር ውስጥ የገቡ ሰዎች አሉ። ያልገባችሁም ጥንቃቄ እንድታደርጉ ይህንን በጥንቃቄ እንድታስቡበት የሚያስከትለው ቅጣት የሚመጣው ጣጣ ካደረጋችሁት ከፈጸማችሁት እጥፍ ነው የሚሆነው። በተለይ አሁን በትራምፕ አስተዳደር ትንሽ ጭረት ከታየ ግሪን ካርድን ነጥቆ ወደ ሀገር የመጠረዝ የማባረር ስራ እየተሰራ ስለሆነ ጥንቃቄ አድርጉ። ጠጥቶ መንዳቱ ምኑ እንዳለ ይሄ ግን በጣም ዶሜስቲክ ቫዮለንስ ከፍተኛ ወንጀል ነው። በአገር ውስጥም ሰው በመደብደብ መፍትሄ ይመጣል ብላችሁ የምታስቡ ሰዎች ምናልባት ያልታሰበ ችግር ሊከተልባችሁ ይችላል። ህግ አስፈጻሚው አካል ይህንን የሴቶችንም ሆነ በቤት ውስጥ የሚፈጸሙ በርካታ ጥቃቶች ተመልክቶ መፍትሄ እንዲሰጠው ከዚህ በፊትም በሐዋሳ ከተማ የአንድ ባለስልጣን ጠባቂ አንዲት ወጣትን እንግዲህ በጉልበት አፍኖ የማግባት ነገር እሱን ብዙ የማህበራዊ ሚዲያ መወያያ ሆኗል። ልጅቷም ፍርድ ለማግኘት በጣም ተቸግራ ነበረ። ምክንያቱም የህጉ ከለላውን ለዛ ሰው ይሰጥ ስለነበረ የባለስልጣናት ወዳጅ ስለሆነ ሰውየው እንደነዚህ ያሉ ነገሮች አሁንም ብዙ ሽፋን የሚያገኙ ፖለቲካዊ ሽፋን የሚያገኙ የገንዘብ አቅም ያላቸው ሰዎች ሰው የሚያውቁ ሰዎች ከዚህ ከሚሰሩት ወንጀል ነፃ ሆነው እንደ ልብ መንቀሳቀስ አስታውሳለሁ። ትግራይ ከአንድ ዓመት በፊት በጣም የሴቶች መደፈር በከፍተኛ ሁኔታ ይፈጸም ነበር። አስገድዶ መድፈር አንዲት ሴት ልጅ ተደፍራ የደፈራት ሰው ጋራዥ ውስጥ ያለ ሰው ጋራዥ ያለው ነው የሚታወቅ ነው። መቀሌ ከተማ ነው። አውጥቶ ወርውሯት አስፓልት ላይ ቤተሰብ ከሰው ታስሮ በማግስቱ ወጥቷል።
እንደነዚህ ያሉ ነገሮች አሉ ኢትዮጵያ ውስጥም ሊታሰብበት ይገባል ነው ከባለሙያ ትዕግስት የሰማነው። ጥሩ ትምህርት ወስደናል ብዬ አምናለሁ። በሌላ ዝግጅት ደግሞ እንደዚህ ተከታታይ ትምህርት ዕውቀት የምናገኝበትን ዝግጅቶች እንደዚሁ እየተገናኘን እናቀርባለን ብዬ አስባለሁ። ወይዘሮ ትዕግስት እግዚአብሔር ይስጥልኝ፣ ከልብ አመሰግናለሁ። እሺ እኔም አመሰግናለሁ ካሳሁን፣ በጣም እግዚአብሔር ይስጥልኝ። ጥሩ ነገር ነው ያነሳው። በእውነት እስከዛሬ ድረስ የተለያዩ የዩቲዩብ ቻናሎች ያለውኝ እዚህ ነገር ላይ ግን ምንም ነገር ሲወራ ባለመስማቴ ሁልጊዜ ቆጨኝ ነበረ። ችግሩ እንደሌለ ዝም ብሎ ሲታለፍ ማለት ነው እና በጣም ማህበረሰቡን የሚያስተምርና ችግሩንም የሚነካ ነገር ስለሆነ ያነሳው በጣም ጥሩ ነው። እንግዲህ በርታ፣ ሚዲያ ጥሩ ነው፣ አድናቂ ነኝ። ብዙውን የምታቀርባቸውን ነገሮች እመለከታለሁ ያለው እና የማህበረሰቡን ችግር ለመፍታት የምታደርገው ጥረት በጣም የሚያስመሰግን ነው። እግዚአብሔር ይስጥልኝ። ሁሌም ተባባሪ ነኝ፣ ለሚያስፈልገው ነገር አለሁኝ። እግዚአብሔር ይስጥልኝ። ምሁራንም የወይዘሮ ትዕግስትን ፈለግ ተከትላችሁ ብቅ እያላችሁ ትምህርት ስጡን። ነርሶች አላችሁ፣ ዶክተሮች አላችሁ፣ ጠበቃዎች አላችሁ፣ በተለያየ መስክ ትምህርት የምታስተምሩ መምህራን አላችሁ። እየመጣችሁ ዜጎቻችን የሚማሩበትን እርስ በርስ የምንማማርበትን የሙያችሁን ዕውቀታችሁን ሁላችንም ያው መጨረሻ አፈር ነው እስካለን ድረስ ግን ያለንን አቅም መስጠት አለብን ብዬ አምናለሁ። አመሰግናለሁ ወይዘሮ ትዕግስትን። ተመልካቾቻችንም እግዚአብሔር ይስጥልን። ዲያስፖራ ሚዲያ ኔትወርክን ሰብስክራይብ አድርጉ። ይሄን ደጋግመህ ተናገር ተብያለሁ። በተመልካቾች ለማስታወስ ወዳለሁ። ደህና ሁኑልኝ።